አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶቼ ማሮቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ የምሰራው ነጭ ሩዝ በስጋ ማለት ነው። አሳያችኋለሁ አሰራሩን ማለት ነው። ይሄ ድንብላል፣ ቁርንፍድ፣ ሄልና እነዚህ የሻይ ቅመሞችና ድንብላሎች ናቸው ማለት ነው። ይሄ ነጭ ሽንኩርት ነው። ይሄ ቲማቲም ነው። ይሄ ሽንኩርት ነው ማለት ነው። አብረን እንሰራለን ማሮቼ። እንግዲህ አዲስ ጀማሪ ነኝ፣ አበረታቱኝ ማለት ነው። እንግዲህ ኩዶቼ እንግዲህ አርጌ ያለውኝ ማለት ነው። ነጭ ሽንኩርቴን አብራችሁ ተከታተሉኝ ቅመሞቼ ማለት ነው። እንግዲህ ያቁላላሁኝ ማሮቼ። ከዛ በኋላ እያንዳንዱን ሂደት ማሳያችኋለሁ፣ ተከታተሉኝ እሺ ውዶቼ። እንግዲህ ይሄን ይመስላል። አሁን እናደርጋለን ማለት ነው። ዘይት እንጨምራለን ማለት ነው። ሳይበዛብን በቃ ይመስለኛል። ያው ባንዴ ስለሆነ እንትን የምለው አይመቸኝም እና በጣም ይቅርታል። እሺ ውዶቼ። ከዛ ትንሽ እናበስላለን ውዶች ዋዬ። ይሄን ይመስላል። አሁን ቲማቲም እንጨምራለሁ ማለት ነው። ቲማቲም እንጨምርና በቃ በደንብ ሽንኩርቱ እንዲበስል አቁላልቸዋለሁ። ግን ሽንኩርቱ ፍጥጥ ሲል አልወድም እና በደንብ መብሰል አለበት ውዶቼ። እንደዛ ነው እንግዲህ። ቲማቲም ጋር ቀላቅላለሁ። ቲማቲም እጨምራለሁ። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ አሁን እንግዲህ እያቁላላሁ ነው ማለት ነው። በቃ በደንብ አቁላላልና ቅመማ ትንሽ ጣል ጣል አረግበትና በዛው ወይኔ ቤተሰቦች ቅመም አይወዱም። ያው ከዛ ትንሽ ተበሳለልንና ነጭ ሽንኩርት እንጨምራለን ማለት ነው። አብራችሁ ተከታተሉ እሺ ውዶቼ። ይሄን ይመስላል እንግዲህ። ከዛ አሁን ስጋችንን እንጨምራለን። አብራችሁ ጠብቁኝ እሺ ውዶቼ። ይሄንን እንግዲህ በደንብ አበስለዋለሁ ማለት ነው። በደንብ አድርጌ አበስለውና ከዛ ሮማን ቃሪያና እንትን ቃሪያ ቃጠሎ ትንሽ ጨምርና አቁላለዋለሁ ማለት ነው። በደንብ መብሰል አለበት ውዶቼ። ያው ዴሽ ታመጣላችሁ መስራት ትችላላችሁ። እኔ ግን ያው የመጣልኝ የሰራሁት እንግዲህ ሰው ባለው ነው ውዶችዬ። እንግዲህ እንጠብቃለን ማለት ነው። ሰላም ቤተሰብ፣ እነዚህን ቅመሞችን እጨምራለሁ ሩዝ ላይ ማለት ነው። እንደዚህ ውሃ እየፈላ ነው። ከዛ ዘይትና ጨው ጨምራለሁ። ከዛ ሩዜን እጨምራለሁ ማለት ነው። ቅመሞችን ከዛ እንጠብቀዋለን ማለት ነው ውዶቼ። እንግዲህ እንደዚህ እየደረሰልኝ ነው ማለት ነው። እንግዲህ ትንሽዬ ይበቃዋል። ትንሽ በደንብ መጠጥ ያርግልኝና ማለት ነው። እንግዲህ ያሳያችኋለሁ መጨረሻውን ማለት ነው ውዶቼ። እዚህ ጋር ደግሞ መርሳ ልሰራ ነው። እዚህ ጋር ብቻ አለው መርሳ ልሰራላቸው ነው ለሰዎቼ ማለት ነው። ይሄን ምግብ ግን እየሰራቸው ብትቀምሱት አሪፍ ነው ውዶቼ። ቂጣዬን ጋግር ያለው የመርሳ ቂጣ ማለት ነው። ከዛ በኋላ እንዲህ ይቺ እቃ ማለት ነው 25 ጊዜ ትሆናለች ስትሰወር ማለት ነው። ስሰራባት ምን ስልባት ፈተና እያየች ነው ታተቀየረች ማለት ነው። እቃ ይህ ቤት የለም በይዘው ወይ ቅር እንዳይላችሁ እቃ የለኝም። ደሃ ቤት ነው የገባሁት። ብዙ ነገር ሰዎቼ ይቀራቸዋል። ስለዚህ ሰው ባለው ነው የምኖረው። ምን አገባኝ እኔ ደሞዜን ተከፈሉኝ ቀልደኞች ውዶቼ። እንግዲህ ስጋና ነጭ ሩዞ ይሄን ይመስላል። ከዛ ያው እቃ ስለሌለኝ በዛ ነው የምሰራው። ከዛ እንዴት እንደምንቀለቅልና ላሳያችሁ ማለት ነው ቅመሞቼ።
እንግዲህ ካብራችሁኝ ተከታተሉኝ። ከዛ ወደ መፍሳችን እንዞራለን ማለት ነው። እንግዲህ ሩዛችን ይሄን ይመስላል። ቀላቅለን እንግዲህ ማተናል ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ ላይክ እና ሰብስክራይብ አድርጉኝ፣ አበረታቱኝ። የኔ ቅመሞቼ በጣም ወዳችኋለሁ፣ አከብራችኋለሁ። ባይ